ምንድነው ሲኤስኤስ ሲዶ ክላስን እንዴት አድርገን ክሬት እናደርጋለን ወይም እንዴት አድርገን ስታይል እናደርጋቸዋለን የሚለውን ነገር ነው የምናየው። ሲኤስኤስ ሲዶ ክላስ ኢዝ ሲኤስኤስ ዩዝድ ቱ ሰሌክት ኤንድ ስታይል ኤሌመንት ቤዝድ ኦን ዜር ስቴቱን በመጠቀም ዲፎልት ስቴቱን ምን እናደርገዋለን በሲዶ ክላሶችን በመጠቀም እነዚህ ሆቨር፣ አክቲቭ፣ አፍተር፣ ቢፎር የሚባሉ ነገሮች አሉ። እነዚህን ኮለን እያደረግን ከኤለመንቱ በኋላ ምን እናደርጋለን እነዛን ሁለት ኮለን እያደረግን ከዛ የምንፈልገውን ፕሮፐርቲ እያስገባን ስታይል ማድረግ እንችላለን ማለት ነው። እዚህ ጋር አሁን ለምሳሌ እንዴት መጠቀም እንችላለን የሚለውን ነገር ለማየት ፓራግራፍ ሲኤስኤስ ሲዶ ክላስ እዚህ ጋር ምን እናደርግ ሁለት ሊንኮችን ክሬት እናድርግ ወይም ፓራግራፉ ራሱ ሆቨር ሲደረግ ሬድ ከለር እንዲሆን ለምሳሌ እዚህ ጋር ራሱ ፓራግራፍ ራሱ መስራት እንችላለን። ፓራግራፉ ፒታግ ብሉ ነው ባይ ዲፎልት ብንትን ምን ዲፎልት ሳይሆን ከለሩ ምን አድርገነዋል እዚህ ጋር በመጀመሪያ ስታይል ያ ይሄኛውን ከዘጋን በኋላ ምንድነው የሚያደርገው እዚህ ጋር አሁን ይሄኛውን ኮድ እንዴት ነው የሚሰራው ከለሩን ብሉ ያደርገዋል። መጀመሪያ የቴክስቱን ከለር ሆቨር ስናደርግበት ግን ወዴት ይቀይረዋል ወደ ሪድ ይቀይረዋል። ስለዚህ ይሄን ሪድ ረን አድርገን ብናየው ምንድነው ረን ስናደርገው እዚህ ጋር ብሉ ነበር ሆቨር ስናደርግ ከርሰራችን እዚች ጋር ፓራግራፉ ላይ ስታርፍ ምን ያደርግልናል ፓራግራፉ ላይ ካረፈበት በኋላ እንዲጨምር እናድርግ ፎንት ዌይቱን እንዲጨምር ፎንት ሳይዙን እንዲጨምር እናድርግ። ለምሳሌ ላርጅ ይሁን ፎንት ሳይዙን። ስለዚህ ሆቨር ስናደርግበት ፎንቱም ከለሩ ምን ያደርጋል እዚች ከለሩም ፎንቱም በእንደዚህ አይነት ወይ ይቀየራል ማለት ነው። ስለዚህ ይሄኛው ምንድነው ማለት ነው ሲኤስኤስ ሲዶ ክላስን በመጠቀም የሰራ ነው እንትን ነው ማለት ነው። እዚህ ጋር ደግሞ ለምሳሌ ከአንከር ታግን ተጠቅመን ምን እናድርግ አንከር ታግን ተጠቅመን ኮዱ የጻፍነውን ኮድ ለምሳሌ ከሆነ ፔጅ ጋር ሊንክ ማድረግ ብንፈልግስ እንዴት አድርገን ነው የምንሰራው የሚለውን ነገር ስናይ ደግሞ እዚህ ጋር አስዩም እዚህ ጋር የተጻፉ ኤችቲኤምኤል ኮዶች አሉ። ከዛ ሲን ቦክስ ሻዶው ከዛ እዚህ ጋር መተን ስታይል እናደርገው እሱን በአንከር ታጉን ማለት ነው። አንከር ታግ ቴክስት ዲኮሬሽኑ ቴክስት ዲኮሬሽን ያው ክሊር ይሄ ቴክስት ዲኮሬሽን የሚባለው ምንድነው ባይ ዲፎልት ሊንክ በሚሆንበት ሰዓት አንደርላይን ይኖራል እነዚህ እንዲጠፉ ማድረግ ነው። ከዛ ከኤለሩ ደግሞ ምን ይሁን ግሪን ይሆንልን ብለናል። ከዛ ቪዚትድ ሲሆን ደግሞ ከታየ በኋላ ቴክስቱ ካየነው በኋላ ሊንኩን ካየው ዩዘሩን አክሰስ ካደረገው በኋላ ወደ ምን ይቀየር ወደ አያችሁ እዚህ ጋር በእንደዚህ አይነት ወይ ሊንክ ተደርጓል። ስለዚህ ካየው በኋላ ወደ ሪድ ከለር ይቀየራል ማለት ነው። ስለዚህ ሲኤስኤስ ሲዶ ክላስ ብለን የምንጠራው በእንደዚህ አይነት ወይ ስታይል ማድረግ እንችላለን። ብዙ ናቸው ቼክ ማድረግ ትችላላችሁ ሌሎችንም። በመቀጠል ደግሞ የምናየው ምንድነው ሲኤስኤስ ዩኒት ብለን እንጠራዋለን። ይሄኛው ደግሞ ሲኤስኤስን እንዴት አድርገን ነው ሜዠር ማድረግ የምንችለው የሚለውን ነገር የተወሰነ ሃይላይቱን አይተን ከዛ ወደ ኮድ ፓርት ቅድም ይሄ ፒክሰል ምናምን ብዬ እየሰጠው የነበረውን ቫልዩ እንዴት ነው የሚሰጠው እንዴት ነው የሚሰራው እነዚህ ነው የሲኤስኤስ ዩኒቱን እንዴት አድርገን ሜዠር ማድረግ እንችላለን እንዴትስ ማስገባት እንችላለን የሚለውን ነገር ስናይ CSS unit defines the measurement system base used to specify the values. CSS offer a number of different unit for expressing length and measurement. ስለዚህ CSS ዩኒት የምንለው ይሄ ሌንግዙን ሜዠር ለማድረግ ኤክስፕረስ ለማድረግ የምንጠቀምበት አንደኛው ወይ ነው ማለት ነው። there is a number of way to specify and measure length in CSS በCSS የተለያዩ ወዮች አሉ ይሄ ሌንግዙን ስፔሲፋይ ለማድረግ ወይም ሜዠር ለማድረግ የምንጠቀምበት it is used to specify margin padding font size width height ቦርደር ምናምን ብለን የምንጠራቸው እነዚህን ቫልዩ ለመስጠት የምንጠቀምበት የሲኤስኤስ ሌንግዝ ሜዠርመንቱን በተለያየ አይነት ወይ መግለጽ እንችላለን ማለት ነው። በመጀመሪያ ለምሳሌ አንድ ፎር ኤግዛምፕል ፎንት ሳይዙ 50 ፒክሰል ነው ማለት here is a number 50 has suffix ፒክስ የሚለው ደግሞ ምንድነው ፒክሰል ኢዝ ሲኤስኤስ ሜዠርመንት ዩኒት ነው ፒክሰል ብለን የምንጠራው አንዱ ሲኤስኤስን ሜዠር የምናደርግበት ወይ ነው ወይም ሜዠርመንት ዩኒቱ ምንድነው ማለት ነው ፒክሰል ብለን
እንጠራዋለን። በመቀጠል ደግሞ ሌንግዝ ዩኒት ብለን የምንጠራው ሌንግዝ ዩኒት ካን ቢ ካታጎራይዝድ ኢንቱ ቱ ዌይ አብሶሊት እና ሪላቲቭ ዩኒት ብለን እንጠራዋለን። አብሶሊት ፊክስድ ዩኒት ሌንግዝ ዛት ዳዝ ኖት ዲፔንድ ኦን ስክሪን ዊድዝ። ለምሳሌ አንድ ፎንት እንትን ዌይቱ ለምንድን ነው የሚባለው ይሄ ናቭ ባር ላይ ፊክስድ የሆነ ቫሉ የሰጠነው እንበል። ናቭ ባሩ ምን ያደርጋል እዚህ ጋር ከስር ያሉ ቫሉዎች ስክሮል እያደረግን በምናወጣበት ሰዓት ላይ ራሱ ምንድነው ስቲክ ሆኖ ይቆያል እዛ ላይ ከናቭ ባሩ አይንቀሳቀስም። ስክሪን ጋር ምን ለምሳሌ ትናንሽ ስክሪን ጋር ሲሄድ ለምሳሌ በታብሌት ብቻ ከተሰራ ሞባይል ፎን ላይ ብንከፍተው ምንድነው የሚሆነው ያንን ሌያውቱ ይበላሻል። ምክንያቱም ምን አያደርግም ሪስፖንሲቭ አይደለም፣ ፊክስድ የሆነ ቫልዩ ነው የተሰጠው። ሪላቲቭ ዩኒት ብለን የምንጠራው ደግሞ ሪስፖንሲቭ ዩኒት ሌንግዝ ዛት ቼንጅ አኮርዲንግ ቱ ስክሪን ዊድዝ። የተለያዩ ስክሪኖች በምንጠቀምበት ሰዓት ያንን ስክሪኖችን ምን ማድረግ ይችላል አዳፕት ማድረግ ይችላል። ይሄ ሪላቲቭ ዩኒት ብለን የምንጠራው። ስለዚህ አብሶሉት ሌንግዝ ዩኒት ብለን የምንጠራው ዘ ዩኒትስ አር ካታጎራይዝድ ኢንቱ ፊክስድ ሌንግዝ ዩኒት ዊች ሚንስ ዛት ዘ ሌንግዝ ስፔሲፋይ ዊዝን አብሶሉት ዩኒት ሜንቴን ኤግዛክት ኤንድ አንቼንጅድ ሳይዝ ኦን ዘ ስክሪን። ስክሪኑ ቫሪ ያደረገ አላደረገ ይሄኛው ምን አያደርግም ማለት ነው ሪስፖንሲቭ አይደለም። ፊክስድ ሌንግዙ የሰጠነው ሌንግዝ ይዞ ነው የሚቀመጠው። ስለዚህ የአብሶሉት እና ሪላቲቭ ዩኒት ትልቁ ልዩነታቸው ምንድን ነው? ያኛው ስክሪኑን ምን ማድረግ ይችላል አዳፕት ማድረግ ይችላል። ስክሪኑ ስሞል ስክሪን ላይ ላርጅ ስክሪን ላይ በሚሆንበት ሰዓት ፊት እያደረገ ቤዝድ ኦን ዲቫይስ ፊት እያደረገ ስራውን ይሰራል። ይሄ አብሶሉት በሚሆንበት ሰዓት ላይ ደግሞ ለተሰራለት ስክሪን ብቻ ነው። ከዛ ባነሰ ስክሪን የሚሆን በበለጠ ስክሪን በምንከፍተው ሰዓት ምን ይሆናል ሌያውቱ ይበላሻል። ምክንያቱም ስክሪን ሳይዝ ቫሪ በሚያደርግበት ሰዓት አዳፕት ስለማያደርግ። ሁለተኛው ደግሞ የምናየው ምንድነው ሲኤስኤስ ከለር ፕሮፐርቲ። ሲኤስኤስን ከለር ፕሮፐርቲ እንዴት አድርገን ነው እንሰጠው የሚለውን ነገር ደግሞ ሲኤስኤስ ከለር ቫልዩ ቱ ስፔሲፋይ ከለሮችን የሲኤስኤስ ከለሮችን ስፔሲፋይ ለማድረግ ነው የሚጠቅመን ማለት ነው። ይሄኛው ታይፒካሊ ዜር ኢዝ used to set a color either for a foreground of an element that is text or its the element background of the element. They can be also used to affect the color of border and their decorative effects ለመስጠት ማለት ነው። ያው እዚህ ጋር የሲኤስኤስ ከለር ቫልዩዎችን በደዚህ አይነት ፎርማቱ ለምሳሌ ሄክሳዴሲማል አለ፣ ሾርት ሄክሳዴሲማል ኮድ አለ፣ አርጂቢኤ፣ ኤችሲኤልኤ፣ ከረንት ከለር ኪቦርድ እና ሲስተም ከለር ብለን የምንጠራቸው ከለር ፎርማቶች አሉ። እዚህ ጋር ለምሳሌ ሄክሳዴሲማል ከለር ብለን የምንጠራው በስድስት ሪድ ግሪን ብሉ አድርገን የምንሰጣቸው ከለሮች ለምሳሌ እዚህ ጋር ምንድነው ስታርት ዊዝን ሃሽ ፎሎውድ ባይ 6 ሄክሳዴሲማል ዲጂትን በመጠቀም ለምሳሌ ኤፍ 0000 ምን ይሰጠናል ሪድ። ምክንያቱም እዚህ ጋር ሁለቱ ሪድ ግሪን ብሉ። ከዛ ሾርት ስናደርገው ደግሞ ሪድ አርጂቢ ብለን የምንጠራው ምንድነው ሪድ ግሪን ብሉ። ሾርት ቨርዥን ኦፍ ሄክሳዴሲማል ፎርማት ዌር ኢች ኦፍ ዘ አርጂቢ components are represented by a single digit and value is duplicated። ስለዚህ ቫልዩ ምን ያደርጋል ዱፕሊኬትድ የሆነውን ቫልዩ ምን እናደርገዋለን ሪሙቭ አድርገን ሲንግል ቫልዩን ብቻ የምንጠቀመው ከሆነ አርጂቢ ብለን እንጠራዋለን። አርጂቢ ያው ቅድም እንደነገርኳችሁ ምንድነው እዚህ ጋር ሪድ ግሪን ብሉ፣ አር ሪድ ነው፣ ጂ ግሪን ነው፣ ቢ ደግሞ ብሉ ነው። እዚህ ጋር ለምሳሌ ያው የከለር ቫልዩ የሚሰጠው እንዴት ነው ከ0 እስከ 255 ባለው ቫልዩ ነው የሚሰጠው። ስለዚህ 255 ከሆነ ከለሩ ምንድነው ብሉ ነው የሚይዝልን። 255 00 ከሆነ ግን ሪድ ከለር ነው የሚይዝልን። 255 0 ከሆነ ግን የሚይዝልን ግሪን ነው ማለት ነው የሚይዘው። ስለዚህ አርጂቢኤ በሚሆንበት ሰዓት ደግሞ ምን ትራንስፓረንስ እንሰጠዋለን። ትራንስፓረንሲ ማለት የኦፓሲቲው የከለሩን ኦፓሲቲ ሲሚላር ቱ አርጂቢ አዲሽናል ፓራሜትር ፎር አልፋ ኦር ትራንስፓረንስ ቫልዩ ከ0 እስከ 1 ነው ቫልዩ። ይሄ ትራንስፓረንስ አርጂቢኤ የምንለው ያው ተመሳሳይ ነው። ሪድ ግሪን ብሉ ይሆንና ከዛ ኦፓሲቲው ከ0 እስከ 1 0.1 0.2 0.3 እስከ 1 ባለው ቫልዩ እንሰጠዋለን ማለት ነው። ሁለተኛ ደግሞ ኤስኤችኤል ብለን የምንጠራው ደግሞ ከለር ካን ቢ ዲፋይንድ ዩዚንግ አርጂቢ ፈንክሽን ዊዝን ስታንዳርድ ፎር ሂው ከ0 እስከ 360 ዲግሪ ሳቹሬሽን እና ላይትነስ የሚለውን ከለር በዚህኛውም መስጠት እንችላለን። በሴም ቱ አርጂቢኤ
HCLA የሚባል ደግሞ አለ። ይሄ ምንድነው? አዲሽናል ፓራሜትር መሆን እዚህ ጋር ይሄ የምንለው ምንድነው? ትራንስፓረንሲ ቫሊዩ ነው። ይሄም ትራንስፓረንሲ ቫሊዩ ወይ ኦፓሲቲ ብለን የምንጠራው ከዜሮ እስከ አንድ ባለውን ቫሊዩ ወር ከዜሮ እስከ አንድ ባለውን ቫሊዩ እንሰጠዋለን ማለት ነው። ከረንት ከለር ደግሞ ኢት ሪፈርስ ቱ ዘ ቫሊዩ ኦፍ ከለር ፕሮፐርቲ ኦፍ ዘ ኤሌመንት የኤሌመንትን ከለር ፕሮፐርቲ ይወስዳል። ሲኤስኤስ አለው ዩዜጅ ኦፍ ዘ ሲስተም ከለር ዲፋይንድ ባይ ዜር ዩዘር ኦፕሬቲንግ ሲስተም ኦር ብራውዘር። ይሄ በተን ዊንዶውስ ዊንዶ ቴክስት ምናምን የምንላቸው ባይ ዲፎልት ኦፕሬቲንግ ሲስተም ወይም የብራውዘሩን ዲፎልት ከለር የሚይዙልን ነው ማለት ነው። ለዛሬው እዚሁ ላይ እናብቃና ነገ ደግሞ ቀጣይ ባለው ቪዲዮ ደግሞ የሲኤስኤስ ሄክሳ ዴሲማል ከለሮችን ኮዶችን ምንም ምንድናቸው የሚለውን በኮድ አብረን እናየዋለን።